በዚህ ሰዓት አንድ መረጃ ልንገራችሁ። በመዲናችን አዲስ አበባ የፊታችን ቅዳሜ ታህሳስ 11 2018 ዓ.ም አንድ አዲስ ነገር አለ ተብሏል። እንደ መረጃው ከሆነ ለጥቂት ቀናት ማለትም እስከ ታህሳስ 18 ድረስ ያለምንም ዌይቲንግ ታይም ብድር እንደሚሰጥ አሚጎስ ቁጠባና ብድር ኃላፊነቱ የተወሰነ ህብረት ስራ ማህበር ይፋ አድርጓል። አሚጎስን ብዙዎቻችሁ ታውቁታላችሁ። ከኢትዮጵያ አልፎ የአፍሪካ የቁጠባና ብድር ህብረት ስራ ማህበራት ኮንፌዴሬሽን እንዲሁም ደግሞ በዓለም አቀፍ የህብረት ስራ ማህበራት ጥምረት አይሲኤ ውስጥ አባል ለመሆን የበቃ ሲሆን ከዚህ በፊት በአዲስ አበባ 5 ቅርንጫፍ ቢሮዎችን በክልል ከተሞች ደግሞ ማለትም በትግራይ ክልል እንዲሁም ደግሞ በደማቋ አዳማ ላይ በድምሩ 12 ቅርንጫፍ ቢሮዎችን ከፍቶ ከ7 ቢሊዮን ብር በላይ ብድር ማቅረቡ ይታወቃል። አሁን ደግሞ ልዩ የሚያደርገውን አንድ ነገር ይዞ ብቅ ብሏል። ይህም ታዲያ የፊታችን ቅዳሜ ታህሳስ 11 2018 ዓ.ም በአንድ ጀንበር 5 ቅርንጫፍ ቢሮዎችን ማለትም በልደታ መርካቶ፣ ደንበል፣ ቱሉ ዲምቱ እንዲሁም ደግሞ በሰሚትም በድምቀት በማስመረቅ በህብረት ስራ ማህበራት የሚያምነው አሚጎስም ቅርብ መሆኑን አስመስክሯል። በዚህም ሳያቆም ታዲያ በቅርብ ደግሞ በአሶሳ፣ በሐዋሳ፣ በጅማ ቢሮዎቹን ለመክፈት ዝግጅት ማጠናቀቁንም ሰምቻለሁ። ታዲያ ከታህሳስ 11 ጀምሮ ለተከታታይ 7 ቀናት ያለምንም የቆይታ ጊዜ ወይም ደግሞ ያለምንም ዌይቲንግ ፔሪየድ ለቤት፣ ለመኪና፣ ለንግድ ማስፋፊያና ለግል ፍላጎቱ የሚሆኑ ልዩ ልዩ ብድሮችን አቅርብ ያለው ያለ ሲሆን ወደ 10ም ቅርንጫፎች በመሄድ ታዲያ ይቆጥቡ፣ ይበደሩ የሚል መልእክትን አስተላልፏል። በአነስተኛ ቁጠባ በተመጣጣኝ ወለድ የብድር እድልም ተጠቃሚ ይሁኑ ሲልም ገልጿል። ለተጨማሪ መረጃም እዚህ ጋር ባስቀመጥኳቸው ስልክ ቁጥሮች ይደውሉ። ህብረት ለስምረት አሚጎስ